ሰላም ቤተሰብ ዛሬም እንደተለመደው አንድ ቲፕ አምጥቼላችኋለሁ። አንድ የሆነ ትክክለኛ ስራ ለመስራት መሄድ ያለባችሁ ርቀት፣ ማበላሸት ያለባችሁ ማቴሪያሎችና ማጥፋት ያለባችሁ ጊዜ የሚያሳይ ነው የሚሆነው። እዚህ ጋር 12 በ12 ስኩዌር የሆነች ነገር ማውጣት ፈልጌያለሁ። ሙሉ አይደለም 6 ሚሊ ቲክነስ ማለት ነው። 6 ሚሊ ቲክነስ ለመቀነስ በዚህኛው ዝም ብዬ ክብ ማድረግ ይችላልው። ግን ክብ አውጥቼ ስልክላችሁ ሜቢ እናንተ በዚህ በተበላሸ ቁጥር የዚህን ኤግዛክት ክብ ማውጣት ሊያስቸግራችሁ ይችላል። አራት ማዕዘን ግን ምንም አያስቸግርም። ዊዳ ይዛችሁ 12 በ12 ሰነጥቁና እዚህ ጋር ያለችዋን ከርብ ትንሽ ሰበር ማድረግ ነው። ከዛ ይሄን አወጣው ቴብል ሶ ላይ ማለት ነው። ቴብል ሶ ላይ ስኩዌር እንዲሆንልኝ አንድ አይነት 25 በ25 የሚሆን ባለ 18 ኤምዲኤፍ ቆረጥኩኝ። ከዛ በራሱ በሳሁት ማለት ነው። ከዛ ይሄን ደረብኩበት። ይሄ ደረብኩበት ምክንያት ይሄ ያለኝ ራውተር ቢት ሻንኩ ላይ ቤሪንግ የታሰረ ከላይ ወይ ደግሞ ከላይ በኩል ቤሪንግ ያለው ይሄ ብቻ ነው ያለኝ እና አጭር ቢኖረኝ ኢቭን በ08 ኤምዲኤፍ ራሱ ይሄን ሞልድ ማውጣት ይችል ነበር ማለት ነው። ግን ስለሌለኝ ሰራውኝና ኢቭን ይሄ ባለ 18 ተደርጎ ራሱ አይበቃም ማለት ይወጣል ወይ ደግሞ ቤሪንጉ ላይ አይውልም። ስለዚህ ምን አደረኩኝ? ይሄን ጨመርኩ። ይሄ ከላይ ያለው እንጨት ጨመርኩበት ማለት ነው። ከዛ በኋላ ይሄን ያክል ጥልቀት አይደለም ገባ ወደ ውስጥ። ስለዚህ ይሄን ቁመት የነዚህን ሁሉ መውጣት አለበት ማለት ነው። ይታያቸዋል። በቃ ትክክለኛ ሰንተር ለማግኘት የሄድኩበት ርቀት በዚህኛው ለካውኝ። እዚህ ጋር ያለችው ርቀት ይህች ማረኩ። እዚህ ጋር ያለው ርቀት እኩል ነው። ይሄና ይሄ ደግሞ እዚህ ጋር ያለው ርቀት ይወስንልኛል። እዚህ ደግሞ ፓራለል መሆኑ ማለት ነው። አይንቀሳቀስም። ምን አረኩ መሰላችሁ? እቺ አንድ ቁራጭ አረኩኝ 06 ናት። ከዛ በኋላ 1 ሚሊ የሚሆን ትንሽ ከፍ ብሎብኛል። ስለዚህ ምንድነው ማድረግ ያለብኝ? ትንሽ ከዛ ሞክራለሁ እንደገና ማለት ነው። ሁለተኛ ሙከራ ላይ ትክክል መጥቶልኛል ማለት ነው። በቃ ስለዚህ ለማብራራት ከዚህ የተሻለ እድል ስለማላገኝ አሁን በደንብ ላብራራላችሁ ስለዚህ ነገር። ይሄ ተንቀሳቃሽ ነው እንደምታዩት ማለት ነው። ስለዚህ እዚህ ጋር 12 በ12 ፕሌት ካስገባው በኋላ እንደዚህ ያደረኩት ሰንተር ነው። ይሄ ወጋው ማለት ነው። ከዛ በኋላ ሁንታዎች በባህሪያቸው አንድ ቦታ ላይ ተደጋጋሚ ሲበሱ እየፈረፈሩት ስለሚሄዱ ይሄን አንተርሰን ስንበሳ ይሄም ይወተርፈዋል ማለት ነው። ይሄን ለመከላከል ምንድነው ማድረግ የሚኖርበት? እዚህ ጋር በሰው ሰንተር ናት እና አዲስ ስራ ስሰራ ወይ ደግሞ ከስር ምንም አይነት ነገር እንዲባጨር ካልፈለኩ የሆነ ነገር ይችን ትንሽ ሳብ አረጋታለሁ። ከዛ ሌላ ቀዳዳ በሳለሁ። ይቺ ሳብ አረጋታለሁ፣ ሌላ ቀዳዳ በስ እያለ እስከዚህ ድረስ ሲመጣ ለዚህ አይነካው። በሌላ አባባል ልክ እንደዚህ እንሰራለን። እዚህ ሰንተር አለ፣ እዚህ እንበሳለን። ሳብ እዚህ ሳብ እዚህ ሳይው ሰንተሩ ስለማይንቀሳቀስ ይሄንን መንቀሳቀስ ያለብን ማለት ነው። ይሄኛው ተበርብሮ ሲያልቅ እናዞራታለን። ተበልቶ ያልቃል። በዚህም እናዞራታለን። በዚህም ተበልቶ ያልቃል። ዝሩሩ ብሎ በቃ ከጥቅም ውጭ ሲሆን እንደዚህ አድርጋችሁም የሆነ ጥቅም ካለው ሶኪ ከሌለው ትጥሉና ከዛ ሌላ አዲስ ደግሞ ይመጣል እንደገና እዚህ ያደረጋችሁ ተቀማላችሁ ማለት ነው። አይ እኛ የክብ መውጫ ጂግ አለን የራሳችን ችግር የለም ደግሞ ካላችሁ ማለት ነው። በዚህኛው ልክ ከባለ 18 አውጣችሁ ዝም ብላችሁ እዚህ ጋር ቁጭ ማድረግ ነው። በቃ ልክ ስለሆነ እዚህ ጋር ያለው ምንም የሚያመጣው ሳይድ ኢፌክት ስለሌለ ይሄ ያለ ራሱ ዝም ብላችሁ እዚህ ጋር ታረጋላችሁ። ምክንያቱም ይሄ ምንም ብትስቡት ከዚህኛው አይወጣም እንትኑ ዞሮ ከዚህኛው ክብ አትወጣ እዚህ ይሄኛው መንካት አትችልም። ሰንተር የዚህኛው ፑንታ ማለት ነው። ምናልባት በጣም ሰፊ ፑንታ ከሆነ ሜቢ እንትን ሊል ይችላል እንጂ አክሲሱ ከዚህኛው የተወሰነ ርቀት አለው ማለት ነው። ስለዚህ ብዙ አያሳስብም። ትልቅ ነገር ሲኖራችሁ ሰንተር ላይ ተጠቀማላችሁ። ይቺ ደግሞ ሌላ ኢንሰርት አለች። ስለዚህ ነገር ይሄ ለሮቶሩ ነው ስፔሻል። ግን የራሷ እዚህ ጋር ስቶፕ ብሎክ ያለው ሌላ የራሷ ፌንስ ወይ ዊዳ ስላላት ለዚህው በራሱ ሌላ ማብራሪያ ሰጣችኋለሁ። እና ደግሞ ይሄ ማለት ነው አይጣልም። በቃ ለቀጣይ ይሄ ነገር በጣም ብዙ ሊያስፈልጋችሁ ይችላል በዚህ የሚሰራ ስራ ማለት ነው። ስለዚህ በክብር ታስቀምጡታላችሁ ማለት ነው።